ተጠንቀቅ። አንድ ነገር ለማድረግ የምታደርገው ዝግጅት ድርጊቱን እንዳያስቀር፣ ወደ ፈለከው መንገድ እንዳትጓዝ ያገደ ነገር መንገድህ እንዳይሆን። ህይወት አጭሩን አይደለም፣ አብዛኛውን እድሜያችንን ስለምናባክነው ነው እንጂ። ብቸኛ መብት ያለህ አይምሮ ላይ ነው፣ ካንተ ውጭ ያሉትን ጉዳዮች ላይ አይደለም። ይህንን ስትረዳ ኃያል ትሆናለህ። በችግሮቹ ከሚገባው በላይ የሚሰቃይ ሰው ስቃይ ባልነበረበት ጊዜ ሲጨነቅበት የከረመ ሰው። የደረሰብህ ነገር ሳይሆን ለነገሩ የሰጠኸው አጸፋ ነው ለውጥ የሚያመጣው። ሰው ዓለምን የሚገዛው ራሱን ሲገዛ ብቻ ነው። ካንተ ቁጥጥር ውጭ ለሆኑ ነገሮች ቅድሚያ የምትሰጥ ከሆነ ራስህን መቆጣጠር ይሳናል። ሁሌም ራስህን መጠየቅ ያለብህ ማስተካከል የምችለው ነገር አለ ወይስ የለም ብለህ ነው። ከእውነታው በላይ በአይነ ህሊናችን እንሰቃያለን። ራሱን መግዛት ያልቻለ ሰው ከባርነት መውጣት አይቻሉም። በጥቃቅን ነገሮች ራሳችሁን አዘጋጁ፣ ከፍ ወዳለው እንድትሄዱ። መጀመሪያ የምትደርስበትን ለራስህ ንገረው፣ ከዛ ማድረግ ያለብህን አድርግ። ቆራጥ ሰው የሌሎች ባሪያ ሊሆን አይችልም። መልካም ሰው መሆን ስለሚገባው ነገር አትከራከር፣ ሆነ ተገኝ እንጂ። መበቀል የምትችለው እውነተኛ በቀል እንደ ጠላቶችህ ሆነ አለመገኘት ነው። ነፃነት ብቸኛና እውነተኛ የህይወት ግብ ነው። ማሳካት የምትችለው ካንተ ቁጥጥር ውጭ የሆኑትን ነገሮች አለ በማለት ነው። በአንተ ኃይል መለወጥ የሚችሉት ነገሮች ላይ ብቻ ትጋ፣ ሌላውን እንደነበረ ተው። በውጫዊ ነገሮች ተረብሸህ ከተጨነቅ ጭንቀቱ የመጣው ከነገሩ ሳይሆን ከአቀባበልህ ነው። ደስተኛ ለመሆን ያለው ብቸኛ መንገድ ከፍቃዳችን ውጭ ስላሉ ነገሮች መጨነቅን በማቆም ነው። የህይወት ፍልስፍናን ለሰዎች አታስረዳ፣ ኑረው እንጂ። ጥፋት አጥፍቶ ጥፋቱን ያላስተካከለ ሰው ሌላ ተጨማሪ ጥፋት እያጠፋ ነው። ነገሮቻችን በይሆናልና እርግጠኛ ባለመሆን የተሞሉ ስለሆኑ አሁኑኑ መኖር ጀምር። ነፍሳችን የምትንቆጠቆጠው በሐሳቦቻችን ቀለም ነው። እድል የሚፈጠረው ዝግጅትና አጋጣሚ ሲገናኙ ነው። ለመሞት 10,000 ዓመት እንደቀረው ፍጡር አትኑር። አንድ ብለህ መኖር ጀምር። የተቀሩትን ቀናት እንደ አዲስ ቆጥረህ መኖር ቀጥል። ለመኖር ቀን ስትጠብቅ ህይወት እንዳያልፍብህ። ሌሎች ሰዎች ላይ ሮሮ፣ ራስህ ላይ ግን ጨካኝ ሁን። እንቁ ያለ ፍጭት አይሞረድም፣ ሰውም እንደዛው ያለ ልፋት አይጠነክርም። ባለጸግነት የሚለካው ብዙ ስላለህ ሳይሆን ፍላጎትህን በማሳነስ ነው።